ዘ አልኬሚስት በዓለም ላይ ብዙ የተሸጠና በሚሊዮን የሚቆጠሩ ሰዎችን ህይወት የቀየረ መጽሐፍ ከፈለጋችሁ አልኬሚስቱ የግድ መነበብ ያለበት መጽሐፍ ነው። ታሪኩ ባጭሩ ሳንቲያጎ የተባለ አንድ እረኛ በግብጽ ፒራሚዶች ዘንድ የተቀበረ ሀብት እንዳለ በህልሙ ያያል። ያንን ሀብት ፍለጋ ከስፔን ተነስቶ በበረሃዎች ውስጥ የሚያደርገው አስደናቂን ጉዞ ይተርካል። ጉዞ ግን የገንዘብ ሀብት ፍለጋ ብቻ ሳይሆን የግል ዕጣ ፈንታን የመፈለግ ጉዞ ነው። መጽሐፉ አንድን ነገር ከልብ ከፈለግከው መላው ዓለም ያንን ነገር እንድታገኝ ይረዳሃል የሚል ትልቅ ተስፋን ይሰጣል። ታሪኩ እንደ ተረት ቀላል ነው፣ ግን ውስጡ ያለው ፍልስፍና የህይወት አመለካከታችሁን ይቀይራል። ፍርሃትን እንዴት ማሸነፍ እንደሚቻልና የልባችንን ድምጽ እንዴት መከተል እንዳለብን ያስተምራል። ልብህ ያለበት ቦታ ሀብትህ እዚያ ይገኛል። በአጠቃላይ ህይወታችሁ ላይ አዲስ ምዕራፍ ለመጀመር ለምትፈልጉ ወይም ተስፋ ለቆረጣችሁ ሰዎች ይህ መጽሐፍ ትልቅ መነሳሳት ነው። መጽሐፉን አንብባችሁ ስትጨርሱ ህልማችሁን ለማሳደድ አዲስ ጉልበት ታገኛላችሁ። አቤኒ ነኝ። ሌላ እንዲሰራላችሁ የምትፈልጉት መጽሐፍ ካለ ኮሜንት ላይ አሳውቁኝ። ይህን ቤት ላይክ፣ ፎሎ፣ ሼር ማድረግ አይረሳ። አመሰግናለሁ።